እናንተ እንዴት ናችሁ? የጀማ ደህና ናችሁ? ሰላም ናችሁ? በነገራችን ላይ ዛሬ ያው በፔፕሲ ነው ሰው ሀሜት አይደለም ይሄ አስተያየት ሊሰጥ ነው። ምን ሀሜት ነው? ሀሜት እኮ ተውኩኝ እኮ እና የቴዲ አፍሮ ማለት ነው አዲሱ ሙዚቃ እንዴት ነው? ወይኔ ፈጣሪ ሆይ ትዕግስትን ስጠኝ። ብሶት አለብን እንደውም እኮ ብሶታችን በቃ ባሰብን ብሶት አለብንና ባይዘዊ ስለ መዳም ቅመሞች የተዘፈነው ራሱ መሬሟ የሚለው በጣም ነው ደስ የሚለው። ቅመሞች እንግዲህ ሙሉውን ዩቲዩብ ላይ ያዩት በጣም ነው ደስ የሚለው። ከምነግራችሁ በላይ ተሰምቶ የማይጠገብ አስባችሁታል። በቃ ከመውደድና ልቤ ከመመሰጡ የተነሳ ሴትዮ ጋዋ ሰሪ ስትለኝ ማለት ነው። ከዛ ከሱ ላይ ስኳሩን ጭምር አድርጌ ከዛ ትቀምሷለች። ዛሬ ደግሞ ጁማ ነው ማለት ነው እኛ ጋር እና እንዳለ ስኳር ነው። ከዛ ምን ሆኖሽ ነው ምናምን ነገር ፊሻይ የሆነ ነገር እኔ ወይ እንደዚህ ስናደድ ወይ ምናምን ካለ ፊሻይ ነው የምትለኝ ቶሎ ብላ። ስለ ኢትዮጵያ ብዙን ጊዜ እሷም ስለምታውቅ ስለምነግራት ማለት ነው ፋንታ ፊሻይ ኢትዮጵያ ፊሻይ እያለች ማለት ነው። ነገር ግን እኔ ምን እንደሆነ ራሴ ነኝ የማውቃት። ችግር የለውም ምንድነው ምናምን እላታለሁ። ጋዎ እኮ እንዳለ ስኳር ነው ምናምን ብላኝ ከዛ ያንን ጋዋ ደፍቼ እንደገና ሁለተኛ ሰራው ብላችሁ ታምኑኛላችሁ? በቃ ምን ልበላችሁ ከምነግራችሁ በላይ ማለት ነው። እንደዚህ ራሱ ሙዚቃ ራሱ አዳምጬ አላውቅም። አስባችሁታል? ጆሮ ራሱ ንግንግ እስከሚል ድረስ ማለት ነው። በስማ አተለሌት እንቅልፌን አልተኛውም። አተለሌት ማለት ነው እና እላችኋለሁ። በቃ አሁንማ በቃ ጋዎ ስላስደነገጠኝ ማለት ነው አሁን ማለትም እና ብቻ በጣም ደስ ይላል። በነገራችን ላይ ስለ መዳም ቅመሞች እየዘፈነው በጣም ደስ የሚለው ምክንያቱም ብዙዎች ታውቃላችሁ ስለ አረብ ሀገር ሴቶች ማንም ቲክቶክ ዩቲዩበር ጥሮተኛ እየተነሳው የአረብ ሀገር ሴት ሁሉም አረብ ሀገር ሴት ጨለለች፣ አረብ ሀገር ሴት እንደዚህ ነች ምናምን እያለ ሁሌ ስለኛ ብዙ ነገር የሚያወሩት ትንሽ ሳይሆኑ በርካታዎች ናቸው። ከምን ላይ እንደጨለለ ያላቅም ለቤተሰብ ዋልታ ስለሆነ የቷን ወንድሟን አስተምራ ቤት ስለሰራሽ ለአባቷ ይሄ ጨለላለ የሚያስብል ከሆነ እኛ ሳንሆን እነሱ ናቸው የጨለሉት። ሰው ብቻ በጣም ደስ ይላል እና እኛ እናመሰግናለን። እንግዲህ የመዳም ቅመሞች ቴዲያችን ያው ብቻ ሙዚቃው በጣም ልብ የሚነካ ካለው ነገር አሁን ኢትዮጵያ ካለችበት አንጻር ምናምን ብቻ በጣም ነው። እኔ በስማም የሆነ ሆድ ይብሳል። በነገራችን ላይ አሁን እንደዚህ ስንል አንዳንዶች ዘረኛ ምናምን የሚሉ ሰዎች አሉ። በዚሁ አጋጣሚ ነው ዘረኝነት አይደለም። በነገራችን ላይ ሁሉን ስላላወራ ነው ሁላችንም አልተበደልንም ማለት አይደለም። ምናልባት አማራ የሆነን ሰዎች እናውቀዋለን። አማራ ስትሆኑ ነው ሁሉን ነገር የምታውቁት። እና ብዙዎቻችን ወንድሞቻችን ገብረን ብዙ አብሮ አደገቻችን ብዙዎችን እንትን ብለን ነው የውሸት ነው የምንስቀው፣ የውሸት ነው የምንጫወተው። ምክንያቱም ምንም ፋይዳ የለውም። እዛ ባሻገር ደግሞ ስላላወራን አልተጎዳንም ማለት አይደለም። ምክንያቱም አውርተነው ምንም የሚመጣ ነገር የለም፣ የሚፈይደውም የለም። እነዛን ሰዎችም ስለማንመልሳቸው ስለዚህ ዝም ብለን ነው የውሸት ምንስቅና ዘረኛ አትበሉን። ከዛ ባሻገር ደግሞ እንደዚህ ስናወራ የማንመቻችሁ ሰዎች ደግሞ ዲስላይክ ማርጉን ዘቅዝቁንም ከርብቱንም አትዩን። ምክንያቱም እኛ ወይ ብር አናገኝ ለቲክቶክ ወይ ምን አናገኝ። ምክንያቱም ሀሳባችንም ሆነ ስሜታችን በዚህ ነው መግለጽ የምንችለው እየታመቀውን ስሜታችን ማለት ነው። ስለዚህ ሀይ አትበሉን፣ ቁጭት አለብን እና ለማንኛውም ይሄ ነው እንግዲህ። በተረፈ ግን ሰላማችሁ ብዝት ይበልልኝ። መልካም ጁማ ብያለሁ። ምንድነው ዛሬ ደግሞ ነጭ አድርጎኛል ስልኬ ማለት ነው። ኩሽና ተቀምጬ ወይኔ ብላችሁ